ስላሴ በአብርሃም ቤት አብርሃም እሺ ብሎ ከካራን ወደ ከነዓን ሲሄድ እግዚአብሔርን ሲታዘዝ እግዚአብሔር ደግሞ ወደ ማን መጣ? ወደ አብርሃም መጣ ማለት ነው። ስለዚህ አሁን ከዚህ ባጭሩ እኛ ምን እንማራለን የሚለው ይተነተንሻለስ። እንግዲህ ከስላሴ አንደኛ እኔ በልጥ አለመባባልን እንማራለን። በቸርነቱ ስቦ በሀብቱ አቅርቦ ወደዚህ ቅዱስ ቦታ እንድንመጣ ሳምንታዊ ጉባኤያችንን እንድንጀምር የፈቀደልን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ በላይ በአርያም በቅዱሳን መላእክት በታችን በምድር በደቂቀ አዳም የተመሰገነ ይሁን። እግዚአብሔርን ያየንባት ምልክታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸው ክብር ምስጋና ይድረሳቸው። ከበረከተ መስቀሉ ይክፈለን። እንደ እግዚአብሔር መልካም ፈቃድ ባለችን ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነን ዛሬ እንደሚታወቀው ዕለቱ ስላሴ በአብርሃም ቤት የተገኙበት ዕለት ነውና ስላሴ በአብርሃም ቤት የሚል ይሆናል ርዕሳችን። ስላሴ በአብርሃም ቤት፣ ስላሴ በአብርሃም ቤት። ይህንን የምናገኘው በዘፍጥረት መጽሐፍ ምዕራፍ 18 ከቁጥር 1 ጀምሮ ተጽፎ እናገኘዋለን። እንግዲህ መጽሐፍ ቅዱስ ላይ በመጽሐፈ ሲራክ እና በመቃብያን ካልሆነ በስተቀር ቃል በቃል ስላሴ የሚል ጽሑፍ አናገኝም። በሲራክና በመቃብያን ላይ ግን ስላሴ ተብሎ ተጽፎ እናገኛለን። በሌሎቹ ቅዱሳት መጻሕፍት ስላሴ ተብሎ ባይጻፍም ስላሴ የሚለው የሚገልጥልን ትርጉሙ ሶስትነትን ስለሆነ ምንን ስለሆነ ሶስትነትን ስለሆነ አብ ወልድ መንፈስ ቅዱስ በማቴዎስ ወንጌል ምዕራፍ 3 ላይ በማቴዎስ ወንጌል ምዕራፍ 29 ላይ እንዲሁም በሁለተኛ ቆሮንቶስ ምዕራፍ 13 ላይ ተጽፎ እናገኘዋለን። ምክንያቱም በሶስትነታቸው ተጠርተው ሄዱ በአብ በወልድ በመንፈስ ቅዱስ ስም ያሳመናችሁ ደቀ መዛሙርቴ አድርጓቸው ተብሎ እያጠመቃችሁ ተብሎ ተጽፏል። ስለዚህ ቃል በቃል ስላሴ ትሪኒቲ የሚለው አይጻፍ እንጂ በመጽሐፍ ቅዱስ ክፍል ከብሉይ እስከ ሐዲስ የእግዚአብሔርን በአካል በስም በግብር ሶስትነት የማይገልጥ ክፍል አናገኝም። ዳዊትም በመዝሙሩ ሳህሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ይቅርታው ምድርን ሞላት። ወበቃለ እግዚአብሔር ጸንዐ ሰማያት፣ በእግዚአብሔር ቃልም ሰማያት ጸኑ። ወእምስትንፋሰ አፉሁ ሁሉ ኃይሎሙ፣ ኃይላቸውም ሁሉ በአፉ እስትንፋስ ብሎ ሳህሉ ለእግዚአብሔር ብሎ እግዚአብሔር አብ፣ ወበቃለ እግዚአብሔር ብሎ እግዚአብሔር ወልድ፣ ወእምስትንፋሰ አፉሁ ብሎ እግዚአብሔር መንፈስ ቅዱስን ገልጦ ነግሮናል። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ ራሱ እግዚአብሔር ሲናገር ወይኔ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር አለ ሰውን በአርአያችን በመልካችን እንፍጠር አለ ይላል። አርአያና መልክ የሚባል አለ። መልክ የሚባለው ከፊት ጀምሮ ከፀጉር ጀምሮ እስከ እግር ጥፍር ያለው ሲሆን አርአያ የሚባለው ግን ውስጣዊ ማንነትን የሚያሳይ ነው። አርአያ ስንል እግዚአብሔርን የምንመስልበትን ውስጣዊው ማንነታችንን ነው የሚነግረን። መልክ ወይም ምሳሌ የሚለው ደግሞ ለእግዚአብሔር አካላት እንዳሉት እጅ እንዳለው እግር እንዳለው ወለተርፈ አባላት ሌሎችም አካላት እንዳሉት ይገልጥልናል። እኒህ አካላት ግን የሚዳሰሱ የሚጨበጡ አይደሉም። ራሱን ባለቤቱ ስለ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነውና የሚሰግዱለት ሁሉ በመንፈስ ይስገዱለት ብሎ በዮሐንስ ወንጌል ምዕራፍ 4 ላይ ነግሮናል። ስለዚህ ስላሴ የሚለውን ስናይ ቃል በቃል ስላሴ የሚል ጽሑፍ እንደነገርኳችሁ በመጽሐፈ ሲራክና በመጽሐፈ መቃብያን ብቻ ተጽፎ ብናገኝም በሌሎቹ ቅዱሳን መጻሕፍትም የተጻፈው
ሶስትነታቸውን ለማስረዳት ስለሆነ ስለዚህ መጽሐፍ ቅዱስ የእግዚአብሔርን ሶስትነት ይሰብካል፣ የእግዚአብሔርን ሶስትነት ያስተምራል፣ የእግዚአብሔርን ሶስትነት ያስረዳል ማለት ነው። ይህንን መነሻ አድርገን በዘፍጥረት መጽሐፍ ምዕራፍ 18 ቁጥር 1 ጀምሮ ያለውን ሥላሴ በአብርሃም ቤት ብለን የተነሳንበትን ምክንያት ባጭሩ እናያለን ማለት ነው። እንግዲህ ሥላሴ በአብርሃም ቤት ሲባል የአብርሃምን ሕይወት መጀመሪያ መፈተሽ ያስፈልጋል፣ ማወቅም ያስፈልጋል። አብርሃም ምን አይነት ሰው ነበረ? አብርሃም ምን ተልእኮ ፈጽሟል? አብርሃም በእግዚአብሔር ፊት ምን አይነት ሰው ቢሆን ነው ሥላሴ ወደ ቤቱ ሊመጡ የቻሉት የሚለውን ማየቱ ተገቢ ነው የሚሆነው። ብዙ ጊዜ እግዚአብሔር አልባረከኝም፣ አልረዳኝም፣ አልሰማኝም የምለውን ነገር ሁሉ ሊያደርግልኝ አልቻለም ብለን እናንጎራጉራለን። ግን እኛ ስለ እግዚአብሔር ታዘዘናል የሚለው ነገር መታየት አለበት። አብርሃም ከካራን በዘፍጥረት መጽሐፍ ምዕራፍ 12 ቁጥር 1 ላይ ስታነቡ የምታገኙት አብርሃም ጻን ብሔርከ ወተፈለጥ ማዝማዲከ አብርሃም ወይ ከወገኖች ከሀገር ተለይተህ እኔ ወደማሳይ ምድር ውጣ አለው ይላል። ከመባረኩ እባርከከ ዋስተባዝቦ አስተባዛከ በዚያም መባረክን እባርክሃለሁ፣ ማብዛትን አበዛሃለሁ፣ ለበረከት ሁን አለው። ይህን ጊዜ አብርሃም ሀገሬን ወገኔን ያደጉበትን ቦታ ሁሉ ጥዬ እንዴት ወደማላውቀው ሀገር እሄዳለሁ? ወዴትስ ነው የሚሄደው? ማንስ አብሮኝ ይሄዳል ብሎ ጥያቄ አላቀረበም ለእግዚአብሔር። እሺ ብሎ ታዝዞ ወጣ። አሁን እዚህ ላይ ነው ዋና ነገሩ ያለ ማለት ነው። አብርሃም እሺ ብሎ ከካራን ወደ ከነዓን ሲሄድ እግዚአብሔርን ሲታዘዝ፣ እግዚአብሔር ደግሞ ወደ ማን መጣ? ወደ አብርሃም መጣ ማለት ነው። ትውልዱ የሰው ልጅ ሁሉ የሚዘነጋው እዚህ ላይ ነው። መጀመሪያ ለእግዚአብሔር ልታዘዝ ያስፈልጋል። ለእግዚአብሔር ስንታዘዝ እግዚአብሔር ደግሞ ለኛ ይመጣል። በዳዊት መዝሙር ቅረቡ ኀቤሁ ወያዕር ለክሙ መዝሙር 33 ቁጥር 4 ጀምሮ ስታነቡ ወደ እርሱ ቅረቡ እርሱም ያበራላችኋል፣ ወይታፈር ገጽክሙ ፊታችሁም አያፍርም። ዝንቱ ነዳይ ጸርሐ ወእግዚአብሔር ሰሞ፣ ይህ ችግረኛ ጮኸ እግዚአብሔርም ሰማው ተብሏል። ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ ስለሚቀርብ ፊታችን አያፍርም። ችግራችን ይሰማል፣ ጩኸታችን ይሰማል። ጩኸታችን ሲሰማ ደግሞ ችግራችን ይፈታል። ዝንቱ ነዳይ ወእግዚአብሔር ሰሞ ነው። ከዚያ በኋላ ምን ይላል አከታትሎ? ወእምኩሉ ምንዳቤሁ አዳነው። መስማት ብቻውን በቂ ስላልሆነ ከችግርም ሁሉ አዳነው። ከችግራችን ሁሉ ልንድን የምንችለው መጀመሪያ እግዚአብሔር ያለንን ሰምተን ስንከተል፣ ስንታዘዝ፣ ሂዱ ወደ ተባልንበት ቦታ ስንሄድ፣ ውጡ ስንባል ስንወጣ ነው የእግዚአብሔር ሰዎች። ስለዚህ የአብርሃም ሕይወት ይህ ስለነበረ ነው ሥላሴ በቤቱ ሊገኙለት የቻሉ ማለት ነው። ታዘዘ፣ ከካራን ወጣ፣ ሄደ። በመዝሙራችን ወፃ እምድረ ካራን ወወአብሔር ከነዓን፣ ከካራን ሀገር ወጥቶ ወደ ከነዓን ገባ። ከካራን ወጥቶ ካራን ማለት የዛሬው ኢራቅ ነው። ተነግራችሁ ተወልዶ ያደገበት ኢራቅ ነው። ከዛ ወጥቶ ወደ ፍልስጤም ከነዓን፣ የዛኔ ከነዓን ዛሬዋ ደግሞ ፍልስጤም ወደዛ ነው ሄደው። ግን ከዚህ ወጥቶ ሲሄድ እግዚአብሔር እኔ አምላክ ነኝ አለው እንጂ አላየው። ድምፅ ሰማ እንጂ ፊቱን አላየም። ነገር ግን እንዴት ድምፁን ብቻ ነው የሰማው፣ ፊቱን አላሳየኝም፣ ወዴትም እንደሚሄድ አላውቅም፣ ብቻዬንስ እንዴት ነው የምወጣው? ከወገኖች ተለይተው ጣለኝ፣ ሀገርን ለቀህ ሂድ አለኝ፣ እንዴት ነው የሚሄደው አላለም። ምን አለ? እሺ በእጅ ብሎ ታዘዘ። የእግዚአብሔር ሰዎች ሁላችን እዚህ ላይ የምንሰራባት የምንፈልገው ነገር ሁሉ ይሆናል። ስጋዊ ማንነታችን ሁሉ ይባረካል። የነፍሱማ መቼም የተሰጠ ነው። በስጋ እንባረካለን። አብርሃም ታዞ ከወጣ በኋላ እኮ በዚያ ተባርኳል። በሀብትም ድሃ ነበረ። የወጣ የወረደውን ያለፈ ያገደመው የመግብ ነበረ፣ ያበላ ያጠጣ ነበረ። ያለ እንግዳን ምግብ በልቶ አያውቅም ነበረ። ነገር ግን በዚህ ሁሉ የተባረከ የሚፈልገው ነገር ሁሉ የሆነለት ለአሕዛብም ለሕዝብም አባት የሆነው በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ እግዚአብሔር ቃል የገባለት ስለታዘዘና ታዞ ሂድ ወደ ተባለው ቦታ ስለሄደ ነው። የሚገርማቸው አሁን እኛ ውጡ ስንባል አንወጣም።
ታዘዙ ስንባል አንታዘዝም። ወንጌል ስሙ ስንባል አንሰማም። እንደውም አንዳንድ ጊዜ ኢንፎርሜሽን አለ። ወንጌል በነገራችን ላይ ሪፖርት አይደለም። ወንጌል ሪፖርት ይመስላችኋል? እንዲህ ይህንንማ ባለፈው መምህር አስተምሮት ሰምቼዋለሁ የሚላል። ይህ ሞኝነት ነው። ወንጌል በሕይወት እስኪኖር ድረስ ደጋግሞ የሚሰማ እንጂ አንድ ቀን ሰምቼዋለሁ ከዚህ በኋላ ሊሰማው አይገባኝም የሚባል ነገር አለ። በሕይወታችን እስካልኖር ነው ድረስ አልሰማነውም። ሪፖርት እኮ በሕይወት የሚኖር ጉዳይ አይደለም። ስለ አንድ ተራ ነገር ይነግረናል፣ አለቀ። ደግሞ የማይረሳ ነገር ነው ብዙ ጊዜ። ወንጌል ግን በሕይወት የሚኖር ስለሆነ በሕይወት እስከምንኖረው ድረስ ደጋግመን በሕይወት እንኳን እየኖር ነው ደጋግመን ልንሰማው ያስፈልጋል። ስለዚህ ውጡ ስንባል መውጣት አለብን። ተነሱ ስንባል መነሳት አለብን። ሂዱ ስንባል እሺ በእጅ ብሎ መታዘዝ አለብን። ያን ጊዜ እግዚአብሔር ወደ እኛ ይመጣል። አብርሃም እሺ ብሎ ካላንጥቶ ወደ ከነዓን ሄደ። በዛ በሚኖርበት ደግሞ ኑሮ የነበረው የሞላለት አልነበረም፣ በድንኳን ነበረ። ስደተኛ ስለነበረ የሚኖረው በድንኳን ነው። የሚገርማችሁ ወደ ከነዓን ከሄደ በኋላ አሁንም ድረስ በነገራችን ላይ ዘሮቹ አንዳንድ አክራሪ አይሁድ የሚባሉ አሉ። በደንብ ካያቸዋቸው ያው በአካል የሚለያየ ያውቃቸዋል፣ ልዩ ቦታ አላቸው። እነሱ ድንኳን ዘርግተው እስካሁን የሚኖሩ አሉ። የአባታችን የአብርሃምን አንተው በማለት ማለት ነው። ስለዚህ ድንኳን ተክሎ ምን ይላሉ አባቶቻችን? ከተመሳቀለ ጎዳና ወደዚህም የሚያስገድ መስቀለኛ መንገድ ላይ ድንኳኑን ተክሎ የራበው ሰው ወደዚህ ሲሄድ ያን ተቀብሎ ያበላል፣ ወደዚህም ሲሄድ ተቀብሎ ያበላል፣ ወደዚያም ሲሄድ ተቀብሎ ያበላል፣ ወደዚህም ሲመጣ ተቀብሎ ያበላል። መስቀለኛ መንገድ ላይ ድንኳኑን ለምን ተከለ ይባል? የተራቡ የተጠሙ ሰዎች በዛ ሲሄዱ እያበላ እያጠጣ ከእግዚአብሔር ክብርን ለማግኘት ነው። እንዲህ የሚያደርግ ክርስቲያን አለ? ይህንን እኮ ነው ለመናገር ታዘዘን እንኳን ራሱ ይጨንቀናል። ስለዚህ እንደዚህ ያደረገ ከወጣ በኋላ በዚያች ድንኳን ቤት ተራራ በነበረበት ቦታ ላይ ወደ በላይ በኩል በአንድ በኩል ተራራ ነበረ። በዚያ በተራራው ነው ዋስተራየው እግዚአብሔር ታየው፣ ተገለጠለት። በመምሬ አድባር ዛፍ ስር ይላል። መምሬ ማለት የወይራ ዛፍ ማለት ነው። በወይራ ዛፍ ስር ሥላሴ ሶስት ሆነው ሶስት አካላት በሶስት ሰዎች አምሳል ተገለጡለት። ይህን ጊዜ ሮጦ ሄዶ ሰገደላቸውና ጌታዬ ባለሟልነት በፊት አግኝቼ ከሆነ ባሪያን አትለፈኝ ብሎ ወደ ቤቱ እንዲመጡ ጋበዛቸው። ይህ የምናከብረው ዛሬ ዕለት ነው። ሥላሴ በማን ቤት አልኳችሁ? በአብርሃም ቤት ተገኙ። እሱ ታዘዛቸው። ሥላሴም ወደ ማን ቤት መጡ? ወደ አብርሃም ቤት መጡ። እሱ ሀገሩን ለቆ ወጣ። እንዲህ ሀገር ለቅቄ ወደማላውቀው ሀገር ሂጄ ብሎ ብቸኝነት እንዳይሰማው ማን መጣለት? አያችሁ፣ እግዚአብሔር ከታዘዝነው ብቸኝነት እንዲሰማን ያደርጋል። እኔ በስደት ሀገር ነው የምኖረው፣ እኔ በጭንቅ ሀገር ነው የምኖረው። የተለያዩ ምክንያቶችን ልንደረድር እንችላለን። እግዚአብሔር ከኛ ጋር ከሆነ ግን ባዶ ነን ባልንበት ቦታ ሁሉ እግዚአብሔር ከኛ ጋር ስላለ ፍርሃት የለም፣ ደስታ ነው ያለው። ሁሉ ነገር በበረከት የተመላ ይሆናል። አብርሃም በበረከት እኮ የተመላው በበረከት ነው የተመላው። ስደተኛ ነው፣ ዘመድ አልባ ነው፣ ማንም የለው፣ በድንኳን ነው የሚኖረው። እንደ ሀገርተኞቹ ቤት እንኳን አልሰራም። ሚስቱ እንኳን የሞተችበት ጊዜ ቆይቶ መሬት ገዝቶ ነው የቀበረ፣ ርስት ስላልነበረው። ርስት በሌለበት ሀገር ግን እንደ ባለ ርስት ያኖሩት ሥላሴ ከእርሱ ጋር ስለሆነ እኛም በዚህ ለምሳሌ አሁን ያለንበት ቦታ የስደት ሀገር እንለዋለን። እውነት ለመናገር ለስራ የመጣ እንጂ ተሰደን አይደለም። ይህንንም አንዲያችሁ አታጭናል ባይኖራችሁ ሰው ሀገር ነው። ደግሞ ለስራ የመጣ ሰው እንደ ሰራተኛ ሰርቶ ይሄዳል፣ አለቀ እንጂ ማጨናነቅ የለብንም። እሱ ግን ሙሉ በሙሉ ወደሚያውቃሉ ስደት ነው የሱ። ይሄኛው ሌላ በፈቃድ ነው፣ የእሱ ግን ያለ ፈቃድ ነው። ውጣኔ የተባለ ያዘዘውን አካል ደግሞ በአካል አላየው እግዚአብሔር መንፈስ ስለሆነ ያንን ታዝዞ ሄደ። ከዛ ብቸኝነት እንዳይሰማው ሥላሴ መጡለት። አይዞህ ውጥ ያልኩህን ነኝ አለና እግዚአብሔር በቤቱ መጣ። በሶስትነት አስተናገዳቸው። ታሪኩን አጥር ለማድረግ አስተናገዳቸው። በቤቱ በፍጹም ፍቅር እንደተገለጡለት ለማስረገጥ እግራቸውን አጠቡ። እግራቸውን አጠባቸው። ምናቸውን አጠባ? እጆቹ። ይገርም እኮ ነው። ሌላ ጊዜ ግን እግዚአብሔር ይገርም ነው። ያን ጊዜ እግሩን አብርሃም አጠባ አይደለም?
ኋላ ደግሞ በአዲስ ኪዳን እሱ ፍቅራችንን አተረ። እያችሁ ፍቅሩ ያን ጊዜ በፍቅር ወደ አብርሃም ቤት መጥቶ እንግዳ ሆኖ እግሩን ታጥቦ ነበረ። በአዲስ ኪዳን ግን አካላዊ ቃል ኢየሱስ ክርስቶስ ከስጋ ማርያም ስጋ ነፍስ ነስቶ በተገለጠ ጊዜ የሐዋርያትን እግር በማጠብ ፍቅሩን ገለጠ። ያን ጊዜ የተደረገለትን በኋላ እሱ ደግሞ መለሰልን። እግዚአብሔር እንዲህ ነው ለሚታዘዙ ከዘሩ ተወልዶ ባረከው። ከአብርሃም ዘር ነው የተወለደው። እመቤታችን የአብርሃም ዘር ናት። የማቴዎስ ወንጌል ምዕራፍ 1 እስከ ቁጥር 18 ያለው ማንበብ ይገባል። ያኔ በአብርሃም ቤት እግራቸውን ብቻ መታጠብ አይደለም፣ በልተዋል፣ ጠጥተዋል። ስለምን? ለእሱ ፍቅርን ለመግለጥ ነው። ወዳጅ አብረው ሲሆኑ ሲጠጡ ነው ደስ የሚለው። ለዛ እኮ ነው ሥላሴ አብረውት በሉ ጠጡ፣ አብረውት በሉ ጠጡ። ፍቅራቸውን ገለጡለት፣ እንደሚወዱት እንደማይተውት ከእሱ ጋር እንደሆኑ። ቅዱስ ጳውሎስ ምን ይላል? በሮሜ ምዕራፍ 8 ቁጥር 38 ላይ እነ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? አብርሃም እንደዚህ ነው የሆነ። እግዚአብሔር ወደ ቤቱ መጣለት፣ ከእርሱ ጋር በፍቅር አብሮት እንዳለ እግሩን እንዲያጥብ አደረገው። እንደ ውድ ወዳጅ እንግዳ አብሮት በላ ጠጣ፣ እንደ ጓደኛ ሆነው። ጓደኛ ነው አይደል? አብሮ የሚበላ እየተጎራረሰ እንደዘርኩ ነው። እንደ ጓደኛ ነው እየተጎራረሰ እያጎረሳቸው እኮ ነው። ሶስቱን ደስ የሚለው ደግሞ ሶስቱን ወደ ቤቴ ካለ በኋላ አይደክሙናልና እያዘልኩ ስለናት። በዚህ ጊዜ ምን ለማስተማር የሥላሴን አንድነትና ሶስትነት ለመግለጽ ሶስትነታቸውንም አንድነታቸውንም አብርሃም እንዲሰብክ መምህር እንዲሆን የምስጢረ ሥላሴ አስተማሪ እንዲሆን ብለው ሥላሴ አይደክሙናልና እያዘልኩ ካልሆነ አይልማል። አንዱን አካል አዝሎ አድርሶ እመለሳለሁ ሲል ሁለቶቹ ተቀድመው ተገኙ። የዚህ ጊዜ ሥላሴ መሆናቸውን ታያችሁ። ለዚህ ነው ቅዱስ ያሬድም አብርሃም ሬ ሰለስተ ደው አብርሃም ሶስት ሰዎችን አየ። በዛት ዕለት ምስጢረ ሥላሴ ነው። በዚህ ዕለት ምስጢረ ሥላሴን አስተማረ ብሎ የወሰደው ለዚህ ነው። አንዱን አካል አዝሎ ሲሆን ሁለቱ አካላት ቀድመው ተገኙ። ለምን? እሱን ለማድከም አይደለም፣ ዓላማቸውን ለማስተማር ነው፣ ለማስረዳት ነው የጠሩት። ከካራን ወደ ከነዓን ና ውጣ ያሉት ሥላሴ ተገልጠው ከእሱ ጋር መሆናቸውን ለማስረዳትና እግዚአብሔር በአካል በስም በግብር ሶስት በባህሪ በፈቃድ ይህንን በመሰለው ደግሞ አንድ አምላክ መሆኑን ለማስረዳት ሁለቱን አንዱን አዝሮ ሲያደርስ ሁለቶቹ ቀድሞ ተገኙ። ይህን ምን ያስረዳል? አንዱ በአንዱ ህልው እንደሆኑ ያስረዳል ማለት ነው። ኩነት የሚባል አለ። በምስጢረ ሥላሴ ኩነት የሚባል አለ። አብ ልብ መሆን ነው፣ ወልድ ቃል መሆን ነው፣ መንፈስ ቅዱስ እስትንፋስ መሆን ነው። አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ምንድን ነው? ልብ ነው። ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ምንድን ነው? ልብ ነው። ወልድም ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃል ነው። መንፈስ ቅዱስ ለራሱ ሕይወት ሆኖ ለአብና ለወልድ ሕይወት ነው። ስለዚህ ህልዋን አንዱ ህልው ነው። ተገናዝቦ አለ። አንዱ የአንዱን ገንዘብ አድርጎ ይኖራል የምንለው በምስጢረ ሥላሴ በተገናዝቦ አንድ እየሆኑ አንድ ሆነው የሚኖሩ። ስለዚህ ነው አንዱ ነው የሚኖሩ። ስለዚህ ወደ አብርሃም ቤት ገቡ፣ እግራቸውን ታጠቡ፣ ምግብ በሉ። እንደው ደስ እንዲለው ደግሞ ማለት ነው ሜልጌች ታረደ ወይፈን ነው ያረደ። በኋላ ከበሉ በኋላ እሱ ቢሩበት ወይፈኑ ምን አለ? ተነሳ። አያችሁ፣ በዚህ ሁሉ ምስጢረ ሥላሴ ሰበኩለት። አያችሁ፣ አይዞህ። ይህ ሁሉ ምንድን ነው? አብርሃምን ብቻህን አይደለህም የሚለውን ነው መያዝ ያለብን። አብርሃምን ምን አይደለም? ብቻህን አይደለም። ውጣ ብዬ ከዛ ከዘመዶች ከሀገር ካደግክበት ካደግክበት ሀገር ውጣ ብዬ ሳስወጣ አብሬ እንዳለው ወቅ ማለት ነው። ወቅ ይኸው ያደርገውን ወይፈን አስነሳውልህ። አንተ መከራ እንኳን ቢመጣ መከራውን የማረቅልህ፣ ሞት እንኳን ቢመጣ ከሞት ሞትን የማስወግድልህ፣ ማንኛውም ፈተና በአንተ ላይ ይመጣ ፈተናውን የምቋቋምልህ እኔ መሆኔን እወቅ ማለት እወቅ። ሞቱን የሞተውን የታረደውን ወይፈን አስነሱት። ማን ያስነሳል? ያስነሳል ሰው። የተበላ ወይፈን እንዴት ሊያስነሳ ይችላል? ያ ብቻ አይደለም። ወደ ሳራ ገባና ወደ ድንኳን 3 መስፈሪያ ዱቄት በአንድ ላይ አድርገሽ
ጋግረሽ አቅርቢ አላት። ስታቀርበው ዛሬ እናቶቻችን መክፈልት የሚባለውን አድርጋ ነው የሰራችው። አፍ ላይ ወዲያውኑ ስለሆነ ማለት ነው። ያንን በደንብ አዘጋጀች። 3 መስፈሪያ አድርገች። ስንት መስፈሪያ? ስንት አካላታቸው ወደ ቤት የገቡ? 3 አካላት። አያችሁ። ግን ስትጋግረው እንዴት አጋገረችው መሰላችሁ? አንዱን እንጀራ መጀመሪያ ጋገረች። ከዚያ በኋላ ደግሞ አወጣችና ቁጭ አድርጋ አንድ ቀባች። ያንን በዚያ ላይ ደረበችው። 2ቱ በሰለ ማለት ነው። 3ኛ ደግሞ ያንን አወጣችና ቀባች። ያንን እንደዚህ ደፍታ አደረገችው። ስንት ሆነ ማለት ነው? አሁን 3ቱ ግን ጨሩ ላይ ጫፉ ላይ 3 መሆኑ ይታወቃል። ውስጡ ግን ይታወቃል አይታወቅም። መክፈልት 3 ነው የሚጋገረው ነገራችን ላይ 2 አይደረግም። ከዚያ ነው ትውፊቱ፣ ከዚያ የመጣ ነው። 3 መስፈሪያ ያደረገች፣ 3 ጋገረች። 3ቶቹ በውጭ ስለተነባበሩ በውስጥ ላይ ሲታዩ አንድ ነው የሚመስሉት። ከንፈሩ ሲታይ ግን 3 እንደተነባበረ ይታወቃል። ያ ከውስጥ ያለው አንድ መምሰሉ አንድነታቸውን የሥላሴን አንድነት ሲሰብክ ሳራም እኮ ሥላሴን ሰበከችው ለዘለናገር አያችሁ። ከዛ ደግሞ ያኛው ከንፈር ጨሩ ደግሞ 3 መሆኑ 3ነታቸው በአካል 3 መሆናቸውን ሰበከች። እንደዚህ አድርጋ አቀረበች። ከዚያ ጀምሮ የኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁት መክፈልት ስትጋግር 3 እያደረገች ምስጢረ ሥላሴን እናቶች ሲሰብኩ ይኖራሉ ማለት ነው። ይህ ከዚያ የመጣ ነው። እንዲህ አድርገው አብርሃምን ባረኩት። ስለዚህ አብርሃም ሥላሴ በማን ቤት? በአብርሃም ቤት። ሥላሴ በአብርሃም ቤት በማደራቸው 5ቱ አዕማደ ምስጢርን ተምረናል። እነዚህ ቢሆኑ ጨርሰው ስንቱን አልኳችሁ? 5ቱ አዕማደ ምስጢር። አንደኛ ምስጢረ ሥላሴ ተገልጧል። ምን አልኳችሁ? ምስጢረ ሥላሴ ተገልጧል። በእያንዳንዷ አብርሃም ሲያይ 3 አካላትን ያየ 3 ሰዎችን። ነገር ግን ሂዶ በፊትህስ ሞገስን አግኝቼ ከሆነ ባሪያህን አትለፉኝ አለ። ይሄ ምን ያሳያል? ምስጢረ ሥላሴ አንድነትና 3ነት። 3 ሰዎችን አትለፈኝ ማለት ምን ማለት ነው ይባላል? እንዴ በቋንቋ አይባልም። በቋንቋ በማንኛውም ቋንቋ 3 ሰዎችን አይቶ እናንተ አትለፉኝ እንጂ አትለፈኝ አይባልም። አብርሃም ምን ተረድቷል ማለት ነው? ምስጢረ ሥላሴ ተረድቷል። ስለዚህ በአብርሃም ቤት ሥላሴ ሲያድሩ ሲገኙ፣ ወደ እሱ ቤት ሲገቡ ምስጢረ ሥላሴ ተሰበከ። ምስጢረ ሥላሴ ተሰበከ። በመጀመሪያ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ነው ባሪያችንና በመልካችን ሰውን እንፍጠር ብለው ያልተገለጠ ነገር ግን ከአንድ በላይ የሆነ ቃልን ተናግረው ነበር አይደል? ባሪያችን ማለት እኮ እኛ ማለት ነው የሚያሳየው። 3 መሆናቸውን ያሳየናል፣ ግን ግልጽ የሆነ አያሳይም ነበር። ከዚያ በላይ ሊሆኑ ይችላሉ የሚል ጥርጥር ይመጣ ነበረ። እዚህ ግን 18 ላይ ምን አለ? 3 አካላት ነው ማለት። በዚህ ጊዜ እሱ ደግሞ 3 አካላትን እያየ ባሪያን አትለፈኝ በማለት አንድነትና 3ነትን ገለጸልን። ይህ አንደኛው ምስጢረ ሥላሴ ተሰውቋል። ሁለተኛ ምስጢረ ሥጋዌን ራሳቸው ሥላሴ ሰብከዋል። እዚያው ላይ ምን ይላል መስላችሁ? አመ ከመዮ ምግብ ባሌከ፣ እንደ ዛሬው የዛሬ ዓመት ወደ ቤትህ እመጣለሁ፣ ሚስት ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ትለዋለህ። ይሄ ለጊዜው ይስሐቅ ተወልዶ በዓመቱ በይስሐቅ በረከት እግዚአብሔር ወደ አብርሃም ቤት እንደሚመጣ ለመናገር ነው። ዋናው ግን እንደ ዛሬው የዛሬ ዓመት ወደ ቤት እመጣለሁ ማለት ከአንተ ዘር ተወልጄ አድንሃለሁ እያለ ነበር። ምን እያለ ነበረ? ከአንተ ዘር ተወልጄ አድንሃለሁ እያለ ነበር። ይህ ምስጢረ ሥጋዌ ተገልጧል። ምስጢረ ሥጋዌ ተገልጧል በብሉይ ኪዳን ማለት ነው። በዛም የዛሬ ዓመት ነው ያለው። የዛሬ ዓመት ማለት በመጽሐፍ ቅዱስ ትምህርት ሰፊ ጊዜዎችን ሁሉ ነው የሚያሳየው። ሰፊ ጊዜዎችን በእግዚአብሔር ዘንድ እንግዲህ 1000 ዓመት እንደ 1 ዓመት ነው ተብሎ ተቀምጧል። ስለዚህ የዛሬ ዓመት እንደ ዛሬ ወደ ቤት እመጣለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ከአብርሃም ዘር ከሆነች ከእመቤታችን ተወልዶ ዓለምን እንደሚያድነው ቃል ገባለት። ምስጢረ ሥጋዌ ተሰበከ ማለት ይሄ ነው። እግዚአብሔር ሰዎች በአብርሃም ቤት ምስጢረ ሥላሴ ተሰብኳል፣ ምስጢረ ሥጋዌ ተሰብኳል። 3ኛ ምስጢረ ጥምቀት ተሰብኳል። አንደኛ እግራቸውን በምን አጠባቸው? በውሃ አጠበና በሽቱ ምን አለ ይላል? አሻቸው። እግራቸው በውሃ አጥቦ በሽቱ አሻቸው። በውሃ ሲያጥባቸው
ጥምቀት ለሰው ልጆች እንደሚሰጥ እያረጋገጠ ነበር፣ እየሰበከ ነበረ። በሽቱ ሲያሻቸው ደግሞ በምስጢረ ሜሮን እንደምንከብር እያስተማረን ነበር። ምስጢረ ጥምቀትንም ነገረ። ሁለተኛ አብርሃም ዮርዳኖስን ተሻግሮ ሄዶ 5ቱን ነገሥተ ኮረዶ ጎሞር ድል ነስቶ ሲመለስ ባህሩን መሻገሩ ዮርዳኖስን መሻገሩ እንደ ጥምቀት ታውቋል። ስለዚህ በአብርሃም ቤት ምስጢረ ጥምቀትን ተሰብኳል ማለት ነው። ምስጢረ ጥምቀትን ተሰብኳል። ይሄ ሁሉ የሆነው ግን ሥላሴ በማን ስለተገኙ በአብርሃም ቤት። በቤታችን አሁን ምን ጊዜ ይገኙ ደግሞ ወደ ቤታችን ሥላሴ ከመጡ በረከት ነው ያለው። ወደ ቤታችን ሥላሴ ከመጡ ያለው ያገኛል። ወደ አብርሃም ቤት ሥላሴ በመገኘታቸው ሳራ ደስ ተሰኘች። ቃል የተገባለት ያ ከዘር በሚወለደው ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ዘፍጥረት ምዕራፍ 12 ላይ የተናገረው ቃል ኪዳን ተፈጸመላቸው። ምስጢረ ጥምቀትንም በአብርሃም ቤት እንማራለን ማለት ነው። ሌላው ምስጢረ ቁርባን ነው። ምስጢረ ቁርባን እንማራለን። የሚገርማችሁ አራተኛው ማለት ነው ምስጢረ ቁርባን ነው። ያ አብርሃም አዘጋጅቶ 3 መስፈሪያ ዱቄት አድርገሽ አቅርቢ ያለው ምስጢረ ቁርባንን እየሰበከልን ነበር። በዛ የቀረበው ነገር ሁሉ ምስጢረ ቁርባን ወደፊት እግዚአብሔር ወልድ በስጋ መጥቶ ስጋውን ደሙን በስንዴና በወይን አድርጎ እንደሚሰጠን አስቀድሞ ምን እያለ ነበረ? እያስተማረን ነበረ። ሁለተኛም ዮርዳኖስን ተሻግሮ መልከጼዴቅን ባገኘው ጊዜ መልከጼዴቅ በህብስትና በወይን ያስታኩት ነበረ። ያ የስጋውና የደሙ ምሳሌ ነበረ። ስለዚህ ምስጢረ ቁርባን በአብርሃም ቤት ምን አለ ማለት ነው? ተሰበከ። 5 አይማለም ዘፍጥረት መጽሐፍ 18 በተለይ አንድምታውን ስታነቡት ሁሉ ተቀምጦላችሁ ምስጢረ ቁርባን ተሰበከ። ሶስተኛ ምስጢረ ትንሣኤ ሙታን ተሰበከ። የሚገርማችሁ አብርሃም የአንድ ልጅ ነው የወለደ። የአንድ ልጅ የምንለው ያው ከሚወዳት ከሕግ ሚስቱ ከሁለተኛይቱ ሚስቱ የተወለደው ለማለት ነው እንጂ ከአጋር እስማኤልን ሳራ ደግሞ ከሞተች በኋላ ከኬጡራ ሌላ ሚስት አግብቶ ኬጡራን አግብቶ 7 ልጆች ወልዷል። እነዚህ በኋላ የመጡ ስለሆኑ ነው ብዙ ጊዜ አንድ እያልጁ የምንለው ማለት ነው። እና ይስሐቅን መስዋዕት አድርጎ ሲያቀርበው አቅርብ ሲባል በኋላ ያስነሳልኛል ብሎ አምኖ ነበር ይለናል መጽሐፍ ውስጥ። ምን ብሎ አምኖ ነበረ? ያስነሳልኛል ብሎ አምኖ ነበረ። ስለዚህ በአብርሃም ቤት ትንሣኤ ሙታን ተሰብኳል ማለት ነው። ትንሣኤ ሙታን ተሰብኳል። ሥላሴ በማን ቤት? ሥላሴ በአብርሃም ቤት በማደራቸው ምስጢረ ሥላሴን ተማር፣ ምስጢረ ሥጋዌን ተማር፣ ምስጢረ ጥምቀትን ተማር፣ ምስጢረ ቁርባንን ተማር፣ ምስጢረ ትንሣኤ ሙታንን ተማር። እነዚህ ሁሉ በአብርሃም ቤት የተፈጸሙ ናቸው። ማን በቤቱ ስላደረ? ሥላሴ ስላደሩ። ሥላሴ ያደሩበት ሰው ምስጢረ ጥምቀትን ያምናል፣ ምስጢረ ሥላሴን ያምናል። ሥላሴ በቤቱ ያደሩበት ሰው፣ በልቡም ያደሩበት ሰው ምስጢረ ጥምቀትን ያምናል፣ ምስጢረ ሥጋዌን ያምናል፣ ምስጢረ ቁርባንን ያምናል፣ ምስጢረ ትንሣኤ ሙታንን ያምናል። አምኖ ደግሞ ምስጢራትን እየፈጸመ ሥርዓተ ቤተክርስቲያንን እየጠበቀ ይኖራል የእግዚአብሔር ሰዎች። ስለዚህ አሁን ከዚህ ባጭሩ እኛ ምን እንማራለን የሚለው ተነስተንሻለስ። እንግዲህ ከሥላሴ አንደኛ እኔ በልጥ አለመባባልን እንማራለን። ሥላሴ በአካል ስንት ናቸው? 3። በባሕርይ በሕልውና በፈቃድ ይህን በመሰለው ስንት ናቸው? 1። አብ ከወልድ ወልድ ከመንፈስ ቅዱስ አይበልጡ። አባ ሕርያቆስ በቅዳሴ አብ ከልጁ አይበልጥም፣ ልጁም ከመንፈስ ቅዱስ አይበልጥም፣ ከወልድ ከአብም አያንስም። ሁሉም እሩያን ናቸው፣ ትክክል ናቸው። የአንዱ ክብር ከአንዱ ክብር የሚበላለጥ ነገር በሥላሴ ዘንድ የለም። ስለዚህ አብ ወልድ መንፈስ ቅዱስ በመልክዐ ሥላሴ መጽሐፋችን ላይ ምን ይላል? ሰላም ለኩልያቲክሙ እለ እሩያን በአካል ትክክል ለሆናችሁ ለእናንተ ሰላምታ ላለው ይላል። ስለዚህ ሥላሴ በአካል 3 ሲሆኑ መበላለጥ የለም፣ በክብር መበላለጥ የለም፣ በማንኛውም ነገር ሁሉ መበላለጥ የለም። እኛ በሥላሴ የምናምን ኦርቶዶክሳውያን ክርስቲያኖች
በመልክ በቁመት በሀብት በማንኛውም ነገር የተለያየ ልንሆን እንችላለን። ነገር ግን ሁላችን ምንድንን ማለት ነው? አንድንን ማለት ነው። እኩል ነን በእግዚአብሔር ዘንድ። ሰው በመባል እኩል ነን፣ እኩል ነን። አንዱ ከአንዱ ይበልጣል እንዲህ ሰው በመባል አይበልጥም። ሰው በመባል አንዱ አንዱን አይበልጠው። አንዱ አንዱን ካልበለጠው ደግሞ መናናቅ የለም። በሥላሴ ዘንድ መናናቅ አለ እንዴ? ሥላሴ የሚያምን ደግሞ አንዱን ከናቀ በሥላሴ አምኗል ማለት ይቻላል? አይቻልም። ይህ ብዙ ሊቃውንት ምስጢረ ሥላሴ በመንፈሳዊ ሕይወት አስቀምጠውልናል። እኔ ዮሐንስ አፈወርቅም ሌሎችም ነጎርጎርዮስ ሰው ሥላሴን አምናለሁ ብሎ እኔ ከገሌ እበልጣለሁ እያለ የሚንቅ ሌላውን የሚጠራ ሌላውን የሚነቅ ሌላውን የሚያናንቅና የሚሳደብ ከሆነ ምስጢረ ሥላሴን አላመነም ማለት ነው። የሥላሴን ሦስትነትና እኩልነት አለመበላለጥ ሮያን መሆናቸውን አልተረዳም፣ አላመነም፣ አምኖም እየኖረ አይደለም። ዝም ብሎ ብዙ ጊዜ አሁን ችግራችን ምን መሰላችሁ? እውነት ለመናገር የማንወሻሻት እኛ ኦርቶዶክሳውያን ሃይማኖቱን ወረስ ነው እንጂ ተምረን አልተረዳነውም። ተረድተነዋል እንጂ አብዛኛው እንደ ጊዜ ይመስገን ወደ አረብ ሀገር የመጣን ወንድሞችና እህቶች እዚህ መምጣታችን ጠቅሞናል። በብዙ የተጠቀሙቶች አሉ የላችሁ አሉ በደንብ እዛ ሀገር ቤቱ ምንም ጆሯቸው የምትቆርጧቸው የማይሰሙ እዚህ ግን ምስጢረ ሥላሴን በትንሹም ቢሆን የተረዱ ምስጢረ ሥጋዌን በትንሹም ቢሆን የተረዱ ምስጢረ ቁርባንን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን በጥቂቱም ቢሆን የተረዱ ወጣቶች አሉን። በእውነት ለመናገር ማለት ነው እንጂ በውስ የእናት አባት በመሆን ብቻ ይዘን ነው የምንቀጥለው። እንደዚህ ስለሆነ ነው እየተረዳን ያለው። እንደዚህ ስለሆነ ነው ለልጆቻችንም ጥሩ መሪ መሆን ያቃተን። ቤተክርስቲያናችን ወጣት ተተኪ ወጣት እንዲፈጠርባት ሁሉ አለማድረግ የመጣው ከዚህ የተነሳ ነው። በውርስ እንጂ በትምህርት በእውቀት እየተከተልን አለመሆን ጎድቶናል። ስለዚህ ነው ቤተክርስቲያን እንማር የምትለው ማለት ነው። አቡነ ቴዎፍሎስ በረከታቸው ይደርብንና ፍልሰተ አጽማቸው ትናንት ነው የተከበረው። ደርግ ገድሏቸው ከከበረበት ቦታ ወጥቶ ወደ ጎፋ ቅዱስ ገብርኤል ቤተክርስቲያን ሄደው ማለት ነው እና ስነ ትምህርት ቤትን በዋሪ ሲያቋቁሙ ይሄ የቤተክርስቲያን ተልእኮ ወጣቱ ላይ በአግባቡ እንዲደርስ ለማድረግ ቀላል ነገር አይደለም። ዋጋ ከፍለዋል። ሰበካ ጉባኤ ሲያደራጁ ወደፊት ቤተክርስቲያን ርስቷ ሁሉ እንደሚቀማ ተገልጦላቸው እንግዲህ በሪያሊቲው ማለት ነው ተገልጦላቸው ሲያቋቁሙ ስንት ስም ወጥቶላቸው ዛሬ ላይ የሰበካ ጉባኤ ባይቋቋም ኖሮ ቤተክርስቲያን ምን ይውጣት ነበር? ሰንበት ትምህርት ቤት ባይቋቋም ኖሮ ምን ይውጣት ነበር? እስከ ህንፃ ይረከቧት ነበረ። መናፍቃን ማይዛው ጉልላታችን እያነሱ ሌላ ነገር ያደርጉበት ነበር። ስለዚህ እውቀት ያስፈልገናል። በሚገባ ያመንነው ነገር ባለማወቃችን እየኖርን አይደለም። ሥላሴን አምናለሁ ይላል ሰው። የሥላሴን አለመበላለጥ፣ እኩልነት፣ እሩይነት አንዱን እንደሚወዱ ጌታ ሲናገር እኮ እኔ አባቴ እኔ እንደሚወድ እኔም እወዳቸዋለሁ ይላል። አባቴ እኔን ይወደኛል ይላል። ስለዚህ ፍቅር አለ ማለት ነው። ሥላሴን አምኖ የእግዚአብሔርን በስም በአካል በግብር ሶስት በመለኮት አንድ ብሎ የሚያምን አማኝ መበላለጥ እገሌን እበልጠዋለሁ እያለ የሚነቃቀፍ ከሆነ እገሌን እጠላዋለሁ እያለ የሚጠላ ከሆነ እርስ በርሱ የማይስማማ ከሆነ ሥላሴን አላመንም ማለት ነው። በእኩልነት አያምንም ማለት ነው። በሥላሴ ዘንድ ደግሞ ሁሉም ሰው ምንድን ነው? እኩል ነው። አልቦ ተባይት ወአልቦ አንስት። በእግዚአብሔር ዘንድ ወንድም ሴትን የለም። አልቦ አረማዊ ወአልቦ አይሁዳዊ። አረማዊ ማለት አሕዛብም የለም አይሁዳዊም የለም። ሁሉ አምነ ወጸዋ ስለ እግዚአብሔር ይድን። የእግዚአብሔርን ስም ይጠራ ሁሉ ምን ይላል? ይድናል። ሴቱም ወንዱም አሕዛቡም አይሁዳዊውም ማንኛውም አምኖ ስለ እግዚአብሔር ጠርቶ ከተገኘ ይድናል። ያ ግን ምስጢረ ሥላሴን በአግባቡ በመረዳትና በመኖር ነው። ሥላሴ በማን ቤት? በአብርሃም ቤት። ስለዚህ ሥላሴ በአብርሃም ቤት ፍቅርን ያሳዩ፣ እኛም ለወንድሞቻችን ፍቅር ማሳየት አለብን። ሥላሴ በአብርሃም ቤት አብርሃም ብቸኛ እንዳልሆነ ውጣ ያለው አምላክ ከእሱ ጋር እንደሆነ ነው ያሳዩት። እኛም እግዚአብሔር አብሮን በወጣንበት በሄድንበት ቦታ ሁሉ
ስሙን ከጠራን አብሮን እንዳለ ማመን ምስጢረ ሥላሴን አምነን ስንኖር ወይም የሥላሴን አንድነት ሦስትነት አምነን ነገር ግን አይበላለጡም እሮያን ናቸው ብለን ስናምን እኛም እርስ በርሳችን በቁመት በአካል በውፍረት በመቅራት በመጥቆር በተለያዩ ነገሮች የተለያየን ብንሆንም አንድ ክርስቲያን ነን። ውእቱ ርእስ ወንሕነ አባል እርሱ ራሳችን ነው እኛ አካላት ነን ብለን እንደ አካል ሁላችንም ተባብረን ማደግ መተባበር መዋደድ ፍቅርን ማስቀደም እሱ ባለቤቱ እኔ አባቴ ይወደኛል እኔም እወዳቸዋለሁ እንዳለ እርስ በርሳችን ፍቅርን ገንዘብ ማድረግ ይገባናል። ያን ጊዜ በአብርሃም ቤት የነበረው ሥላሴነት በማን ቤት በማን ይሆናል? በእኛ ቤት ይሆናል፣ በእኛ ልብ ይሆናል። መጨረሻ እንዲህ የልቻል ትምህርት ነው። ከሥላሴ ላይ ከሥላሴ ስትጸልዩ የምትጸልዩ ከሆነ መጨረሻ ክፍል ላይ እንዲህ ይላል ሥላሴ ክሙ ሥላሴ ሬስየን መካነ ሥላሴ ሆይ ማለት ስም ሆኖ ሲነገር ነው። እዚህ ላይ ሦስትነታችሁ ቦታ ያድርገኝ ማለት ምን ያድርገኝ? ቦታ ያድርገኝ። የሬስየን መካነ ድኅረ ተዋሃድኩ ዘሥላሴው ብርሃነ የሥላሴነታችሁን ብርሃን ከተዋሃድኩ በኋላ አለ ዮርዳኖስ ክሙ ዝየ እስመ ኩልንታየ ኮነ ሁለንተናዬ ዮርዳኖስን ሆነ ዮርዳኖስን ሆነ በዮርዳኖስ ሶስት አካላት ምን ብሏል? ተገኝተዋል ማለት ነው። ወልድ እየተጠመቀ አብ ዝንቱ ተወልደ እያለ መንፈስ ቅዱስ በርግብ አምሳል ዮርዳኖስን ሆነ። ከዚያ በኋላ ምን አለ? እንይትሜን ወደ ታቦር እስመ ታቦር አለ። ታቦርንም አልመኘውም እኔ ታቦር ሁኛለሁና በደብረ ታቦር ደግሞ የሥላሴ ሦስትነት ተገኘ። ስለዚህ በእኔ እኔን ቦታ ካደረጋችሁ ካደራችሁብኝ እንደ አብርሃም ቤት እኔን ማደሪያ ካደረጋችሁኝ ደብረ ታቦርንም ማየት አልመኝም፣ ዮርዳኖስን መሄድ አልመኝም። እኔ እናንተ ማደሪያ ሆኛለሁና። ስለዚህ ማደሪያ የሆነ ሰው ደግሞ ሥላሴነትን እየሰበከ ሥላሴነትን እየኖረ ሥላሴነትን እያስተማረ የሥላሴን ፍቅር በልቡ ስሎ ይኖራል ማለት ነው። ሥላሴ በማን ቤት? በእኛም ቤት አድረው ይባርኩን። በአብርሃም ቤት ተገኝተው ልጅ እንደሚወልድ እንግዳ ባለመቀበሉ በረሃብ ሊሞት የነበረውን ረሃቡን የከሉለት ብቸኛ እንዳልሆነ ብቸኝነቱን ያራቁለት ሥላሴ እኛም ብቸኝነት ሲሰማን እንደው ስደት ቦታ ነው ያለን ብለን ስንጨናነቅ ከእኛ ጋር መሆኑ ሥላሴን አምነን ከብቸኝነት ከጭንቅ ሁሉ እንድንወጣ እግዚአብሔር ይርዳን። ሥላሴ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።